ሰሞኑን በአማራ ክልል አንዳንድ አካባቢዎች በነበሩ የጸጥታ ችግሮች ጉዳት ከደረሰባቸው የህዝብ ተቋማት ውስጥ የባህር ዳር ከተማ ንጹህ መጠጥ ውሃ አቅርቦት የጥቁር ውሃ ማጠራቀሚያ ጋን ይገኝበታል። የባህር ዳር ከተማ አስተዳደር ውሃና ፍሳሽ አገልግሎት ጽሕፈት ቤት ምክትል ስራ አስኪያጅ አቶ በልስቲ ያዩ በመሳሪያዎቹ ላይ የደረሰው ጉዳት በከተማዋ የህዝብ ውሃ አቅርቦት ላይ ከፍተኛ ጫና መፍጠሩን ተናግረዋል። በርካታ ንብረቶች ወድመዋል። ጄኔሬተሮች፣ ፓምፖች፣ የኮንትሮል ፓናል ቦርዶች ተቃጥለዋል። ከዛ ባሻገር ለማስፋፊያ ስራ የመጣው ኤክስካቫተር ነበር፣ እሱም ተቃጥሏል። እንዲሁም ለተለያዩ መለዋወጫዎች ለግንባታው የሚያገለግሉ የተለያዩ የመለዋወጫዎች የተለያዩ የግንባታ እቃዎች በሙሉ ተቃጥለዋል። ከዛ ባሻገር ትልቁ ችግሩ ምንድነው? በከተማው የውሃ ስርጭት ላይ ደግሞ የራሱ ከፍተኛ የሆነ አስተዋጽኦ እያደረገ ጥረት እንዲከተል ያደረገ ነገር ነው። አስተያየት ሰጪዎችም እንዲህ አይነቱ ጥፋት በህዝብ ንብረትና መገልገያዎች ላይ መድረሱ ተገቢ ያለመሆኑን ጠቁመዋል። ህብረተሰብ ባለመገንዘቡ ነው እንጂ የራሱ ንብረት ነው፣ የራሱ ዘመድ የሚጠጣው ነው። ከተማው ያለ እኛ ዘመዶች ናቸው እና የራሱን ንብረት እህት ወንድሙ የሚጠጣው ነው ያወደመ እና ያለማወቅ ያለመገንዘብ ነው። ይህንን ቢያስተካክሉ ወደፊት እንደ መንግስት ጥሩ ነው የሚሆነው። በሌላ ሀገር ሲያቃጥል የዋለው መጥቶ ነው ያቃጠለብን እና ይህ የህዝብ ንብረትና ውሃ መሆኑ የታወቀ ነበር። አቃጥሎት ሄደ። የአማራ ክልል የአስተዳደርና ጸጥታ ጉዳዮች ቢሮ የህዝብ ጥያቄዎችን ሽፋን አድርገው የሚሰነዘሩ የጥፋት ድርጊቶች ከሰሞኑን በክልሉ የተለያዩ አካባቢዎች ተበራክተው እንደነበር ገልጸዋል። የቢሮው የህዝብ ግንኙነት ኃላፊ አቶ የማነ ታደሰ መንግስት የህዝቡን ሰላም ለማረጋገጥ በሚያደርገው ሂደት ህዝቡ በባለቤትነት ሊንቀሳቀስ እንደሚገባ ገልጸዋል። ህዝቡ የጠየቀው ጥያቄ አለ። ይህ አንዱ የዲሞክራሲም ሆነ የስርዓቱ ውጤት ተደርጎ ሊወሰድ ይችላል። እነዚህ አይነት ጥያቄዎች ግን በሰላማዊ መንገድ እንዲፈቱ ህገ መንግስቱ በደንብ ያስቀመጠበት ሁኔታ ነው ያለው። ስለዚህ ህዝቡ የጠሩ የሚሞጉትና የለውጥ ኃይል ሊሆኑ የሚችሉ ጥያቄዎች መጨረሻቸው ወደ አላስፈላጊ ክራይስ እየገቡ ነው። ስለዚህ ይሄ ህብረተሰባችን ልብ ብሎ ሊያዩ ይገባል። በተለይ በባህር ዳር ከተማ እንደማሳያ ማንሳት የምንችለው የሰው ልጅ ሊጠቀምበት የሚችል ንጹህ ውሃ የማቃጠል ራሱ የሚጠቀምበትን ውሃ የማቃጠል ከዚህ ያለፈ በጣም ከባድ እንትን የለም። በተመሳሳይ ለሰው ልጅ አገልግሎት የሚውል አምቡላንስ ማቃጠል በራሱ እነዚህ ትልቅ ማሳያዎች ናቸው። እንደው የልማቱን ነገር ትተነው ማለት ነው። ስለዚህ ወዴት እያመራን እንደሆነ በደንብ ማሰብ ቆመን ማየት ይገባናል።